ገና ከጅምሩ መጽሐፍት እንዴት እየተፈጸሙ እንደሆነ ተገልጿል በተለይ ጭፍሮች ልብሶቹን በተከፋፈሉ ጊዜ ደግሞም በእጀ ጠባቡ ላይ ዕጣ በተጣጣሉበት ጊዜ በምን ያህል ትክክለኛነት እና እቅጩን በሆነ መንገድ የብሉይ ኪዳን ትንቢት እንዴት እንደተፈጸመ አይተናል በሉቃስ 24 ላይ እንደተናገረው እርሱም ከናንተ ጋር ሳለ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃል ይህ ነው ካላቸው በኋላ በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አይምሮአቸውን ከፈተላቸው ይላል ቁጥር 44 ላይ ሉቃስ 24 ስለዚህ እነ ዮሐንስ መጽሐፍትን ያስተውሉ ዘንድ አይምሮአቸው ተከፍቷል ወንጌሉን ሲጽፉ የተከናወነ ያለው ነገር በእግዚአብሔር የቀደመ ዕውቀት መሆኑን በነቢያት አስቀድሞ በተናገረው ቃል መሰረት መሆኑን በማሳየት በሰው ልጆች መዳን ውስጥ የነበረው የእግዚአብሔር ዕቅድ እየተፈጸመ ያ የእግዚአብሔር ዕቅድ ደግሞ በጣም በሚገርም ሁኔታ በእግዚአብሔር ፕሮግራም በእግዚአብሔር ስኬጁል ሰዓት ማለት ነው እንዴት በፍጹምነት እየተፈጸመ መሆኑን የሚያሳይ ነው ይህንን ደግሞ በተለይ በከበረው የመስቀል ላይ ሥራ በይበልጥ ትኩረት ተሰጥቶበታል አሁን ምንም ማለት አይደለም ልብሱ ዞሮ ዞሮ ከዛ በኋላ ለሱ አያገለግለውም እሱ በስጋ ይሞታል ግን ምንድነው የሱን በተመለከተ ልዩ ያደረገው ስንል ልብሶቹን ለአራት መደቡት እጀ ጠባቡን ግን ወጦን የተሰራ ስለነበረ አንቅደደው ዕጣ እንጣጣልበታል በሌሎቹ የሚሰቀሉ ሰዎች ላይ እንዲህ አይነት ጥንቃቄ አላደረጉም ግን የሱ ሲሆን የሱ ማንነት በቀደሙ መጽሐፍት የሚታወቅ መሆኑን እንዲያሳይ እንደ ኢንዲኬተር በመዝሙር 22 የተነገረለት መሲህ ይህ መሆኑን አመልካች እንዲሆን ብቻ ትልቁ የዚህ ጥቅስ ዓላማ